ልጉትም ፋክቱ ይሄ ነው። ልጅቷ ደግሞ የተወለደችው ልጅ ወደ እነሱ ጋር ስትሄድ ቡል ትደረጋለች፣ ትሰደባለች ወደ አባቷ ቤተሰብ ገባሽ አይደለ? እዚህ ደግሞ እናቷ ጥላ ሄደች። ስለዚህ ልጅቷ የምታልፍበት መንገድ ያልወለዳችሁ አይገባችሁም። እንደኔ ደግሞ የወለዳችሁ ሰዎች ይገባችኋል። በተለይ ከተለያየ ቤተሰብ ጋር ስትወልጃቸው የከለር አለ ሀብት ትወስድብኛለች ብሎ የሚባል ነገር አለ እና እነሱ ደግሞ አይፈልጉም ይሄንን። ለዛ ነው እነሱ ሁለተኛ ሚስት ሄዳሩት እንጂ ሰውየው እኔ በጣም ስለጋቀው መጥፎ ሰው አይደለም። እውነት ነፍሱ በሰላም ትረፍ። እኔ አሁን የሰማሁት እያለቀስኩ መጥፎ ሰው አይደለም። ባሏ መጀመሪያ የልጇ አባት ነው እንጂ በጣም ደግ ሰው እና ባለችው ጊዜ የሚሄድ ሰው ለቤተሰቦቼ ይሄን አድርግልኝ ብላ የምትለው ሰው ግን የሷ ሁሌ ችግሯ የነበረው ማዛኔ የምናደድባት እንደ ጓደኛ የምናደድባት የዋህ ናት፣ በትናት ምንም ነገር ማዚ እንዲያርጊ ብለሽ ብትያት አትሰማሽም። የዋህ ናት። በቃ የዋህነት አንዳንዴ ቢጎዳሽ አለ አይደል? ለራስሽ የሆነ ነገር አርጊ ብለሽ ስትያት እሺ የምትልሽ አይደለች። በትናት ማዚ እንዲህ እንደምታውቂያት አይደለችም። ቆንጆ ሸበላ እግዚአብሔር ምስክሬ ነው። በጣም እንግዲህ አሁን አስቢያት ሁሉ መከራ ደርሶባት ያት ውበቷ በፊት ደግሞ ብታያት እንዴት እንደምታምር ምንም እግዚአብሔር ምስክሬ ነው የምልሽ። ምንም የማያውቅ ሰው ታውቂያለሽ? እግዚአብሔር ከሰማይ አውርዶ የፈጠራት በቃ ነገ ምን ይደርስብኛል ብሎ እማይል እንጂ ብትጠቀም ኖሮ በሰውየው ትጠቀም ነበር። በጣም ሚሊዮነር ሀብታም ነው። በእውነት ነው የምልሽ። በዛ የተነሳ ነው ወደ ግሪክ የመጣችው። እኔ አብረንን በቃ ስቢል እዚህ ጋር መግለጽ ስላልፈለኩ ነው። አንቺ ነሽ ብላ ትደነግጣለች። ግን ማአዚ እኔ በጣም ነው የምወድሽ። አይ ላቭ ዩ ሶ ማች በእውነት እንዲህ ሆነሽ